ቄስ መርሻ ዓለሙ እምነት፣ ለጋስነትና ታታሪነትን ለማህበረሰቡ በማሳየት ልዩ ሰው እንደሆኑ ከሚለዩባቸው ባህሪያት ጥቂቶቹ ናቸው። እንደ አውሮፓውያን አቆጣጠር በ1939 በሰሜን ክልል በጨልመት መንደር ውስጥ ተወለዱ። ከቄስ ሰንበታ ይስሐቅና ከአይሁድ መነኩሴዎች ጋር ትምህርታቸውን ተከታተሉ። ይከብድም እግዚአብሔር ነው ያደረገው። እግዚአብሔር ነው ያመጣና የእግዚአብሔር ለአምላክ አትቁጠርብን ኃጢአታችን አዚያ የነበረውን ስነ ስርዓታችን ከዚህ እንዳለ አስቆጥርልን ጌታ አምላኬ አደራህን ጌታዬ ከዚህ ያለንበትን እግዚአብሔር ንጹህ አርግልን እያልኩ ለምናለሁ። በሱዳን በኩል ወደ እስራኤል የመድረስ ዕድል እንዳለ የታወቀ ጊዜ ቄስ መርሻ ምንም አላመነቱም ነበር። እናም ከቤተሰባቸው ጋር በመሆን ረጅሙንና አደገኛውን ጉዞ ጀመሩት። ልክ እንደ ማህበረሰቡ በርካታ አባላት ቤተሰባቸው ከባድ ጉዳት ደረሰበት። በመሆኑ እናታቸው፣ የሚስታቸው እናት፣ ልጃቸውና የልጅ ልጃቸው በመንገድ ላይ ሞቱ። ቄስ መርሻ እንደ አውሮፓውያን አቆጣጠር በ1990 ከባለቤታቸው እንዲሁም ከልጆቻቸው ጋር ወደ እስራኤል በመግባት መኖሪያቸውን ኪርያት ማላሂ ያደረጉ። በዚህ ቦታ በሃይማኖታዊና በማህበረሰብ ጉዳዮች ውስጥ በደስታና በሐዘን ጊዜያት መንፈሳዊ መሪ በመሆን እያገለገሉ ይገኛሉ። እጥልላለሁ እንጂ አስተማርኳቸው ልጆች አንቶኒ እንዳለው መልሶ ያን ስመኛው እዚህ እንዳያቸዋቸው የሾንኳቸው ልጆች ከልጄ ጋር ነው የተማሩ። ብዙዎችም ተምረው ነበረ። ያው የሱዳን መንገድና ተናገርነ ነው። በሻባቱ ቀን ሻባት አስተምሩ ናችሁ እናንተ የተማራችሁ አስተምሩ፣ እንዲማር ልጅ እንዲማር ይህን ሃይማኖት እንዳይጠፋ እያለን እናገራለን። አሎ ዝክር ነይ ቀደሚው ለለኦለ አሎ ዝክርና ቀደሚው ለለኦለ ሃሌሉያ። ቄስ መርሻ አሁንም ማህበረሰባቸውን መምራት ቀጥለዋል። እንዲሁም ለሌሎች የማካፈል እውነተኛ የሆነ ፍላጎት በማሳየት እርዳታ ለሚያስፈልገው ለማንኛውም ሰው እገዛ በማድረግ ይታወቃሉ። እግዚአብሔር የተባረከ የተቀደሰ ያርገው። እግዚአብሔር አገረ ሰላም፣ አገረ ብሩክ፣ አገረ ቅዱስ ያድርገው። ህዝቡን ይባርክ፣ ትልቁን ያዳብር፣ ትንሹን ያሳድግ። እግዚአብሔር ሕጉንና ትእዛዙን የሚፈጽም ያደርገው። ልቦና ይባርክ ይስጠው ለትንሹ፣ ትልቁ ደግሞ የሚያስተምሮ ለልጁ የሚያኮራ የሚያዳብር ያደርገው። እግዚአብሔር ሕዝበ እስራኤልን የባረከ ይባርክልን።